ደርሳለች በጣም አሪፍ ክቡራን ተመልካቾቻችን ሄሜን ውዝዋዜ እየተወዳደረችልን ነው አሞራው ካሞራው ሊቆም ነው ሄሜን የሚደርሳት ክቡራን ተመልካቾቻችን ይቺን ጀግናዋን አትሌት እኔም ወልሻለሁ የምትገኙት ዮና ቲዩብ ላይ ነው ዮና ቲዩብን ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በማድረግ ሐሳብ አስተያየቶቻችሁን አድርሱን እንድንቀጥል እንዲስተካከል የምትፈልጉትንም በኮሜንት መስጫ ሳጥን ላይ ያስቀምጡልን ወላጆች ለልጆቻችሁ ይህንን ፕሮግራም በመጋበዝ አብራችኋቸው በማየት መልካም ጊዜ እንድታሳልፉ እንጋብዛለን እንጠይቃለን እናመሰግናለን ተረትና ምሳሌ ልጠይቅሽ ነው በአማርኛ ዮና ዩቲዩብን ሰብስክራይብ አድርጉ ዮና ዩቲዩብን ሰብስክራይብ አድርጉ ተነሳ እንደገና ደጋግመው ደቅ ክቡራን ተመልካቾቻችን የምትገኙት ዮና ዩቲዩብ ቻናል ላይ ነው ዛሬ 3 እንግዶችን ይዤላችሁ መጥቻለሁ እንደምትመለከቱት ለልጆች የሚሆን የተለያዩ ጨዋታዎች አሉ እዚህ ጋር ዮና ለልጆች ጨዋታ አለ ጨዋታውን ለሚያሸንፉ ልጆች ሽልማት አዘጋጅተናል ያዘጋጀንላቸው ሽልማት የኢትዮጵያ ተረቶችንና የምስጋና ፖስት ካርድ ነው ምን ጠይቃቸውን ጥያቄዎች ምን እናነሳላቸውን ሐሳቦች ደግሞ በባለማወቅም በማወቅም በመርሳትም በመደገጥም በመዘናጋትም ካልመለሱ ደግሞ እዚህ ጋር የተዘጋጀ ጣለ ያንጣ እንዲመልሱ ምን እናደርግበት ፕሮግራማችን ነው በድጋሜ አብራችሁ እንድትቆዩ እንጋብዛለን የምትገኙት ዮና ዩቲዩብ ቻናል ላይ ነው መጀመሪያው ጥያቄ ሄሜን ጀምራለሁ ጥያቄውን ሄሜንን ስጠይቃት ሄሜንን መጠይቃት ጥያቄ ስለ ዮሐናን ነው ዮሐናን ምን አይነት ባህሪ ያላት ብዬጠይቅሻለሁ ዮሐናን ደግሞ አንቺ ተናገርሽውን በትክክል ገልጻኛለሽ ካለች አሸናፊ ትሆኛለች አልገለጸችኝም ካለች ደግሞ ማርካን ትገባና አይ ዮሐናን እንደዚህ አይነት ባህሪ ያላት ብላ ዮሐናን የምታነሳውና ማርካን የሚያነሱት አንድ አይነት ከሆነ አንቺ ተሸናፊ ትሆኝና እዚህ ጋር ቅጣት ትቀጣለሽ ማለት ግልጽ ነው አይደል ወይ እዚህ ጋር አሁን ለምሳሌ ሄሜን ግጥም ከደረሳት ግጥም ከሌላት መቀየር እሷ በፈለገች መቀየር ይችላል ተስማሙና እንወስድ እንዴት ይሻላል ምን ይሻላል ትፈልጋላችሁ መቀየር ይኖር ስለዚህ ክቡራን ተመልካቾች እዚህ ጋር የሚደርሳቸውን ዕጣ ካልመለሱ ሶስቱ በስምምነት ሌላ ዕጣ እንዲደረግላቸው ጠይቀዋል ያንንም ነው ስለስማሙ ዕጣው ይቀየርላችኋል ማለት ነው ወደ መጀመሪያው ስናልፍ ዮሐናን የምትወደው 2 ምግብ ከምትወደው ሽሮ ወጥ 1 ቺፕስ ሽሮ ወጥና ቺፕስ ተብሏል እስኪ መልሱን እናያለን ሽሮ ወጥና ቺፕስ ዮሐናን ትወዳለች አትወድም መልሱን እንሰማለን መልሱን ከሰማንና ትክክል ከሆነች ሄሜን ሄንን ትሸለማለች ካልሆነች እዚህ ጋር ትጠየቃለች መልሱን ወደ ዮሐናን ሄሜን ትክክል ናት ሽሮና ቺፕስ በጣም ነው ሽሮና ቺፕስ በጣም ነው ትወዳለች መልሱ ተመልሷል በጣም አሪፍ እሺ ቀጣይ ጥያቄያችን ደግሞ የሚሆነው ዮሐናን ለማርካን ዮሐናን ስለ ማርካን የምትመልሰው ነው ዮሐናን ደህና ነሽ ደህና እሺ በጣም አሪፍ ማርካን የምትወደው አንድ ዘፈን በጣም የምትወደው አንድ ዘፈን የአብዱኪያር ገለመሌ ተብሏል እስቲ ማርካን ዮሐናን መልሷለች አልመለሰችም የሚለውን እንሰማለን የአብዱኪያርን ገለመሌ ዘፈን ትወጃለሽ አትወጂም እወደዋለሁ በጣም አሪፍ ሸልሚያት አሁን የምትጠየቀው ማርካናች የምትጠየቀው ስለ ሄሜን ነው ማርካን ደህና ነሽ ደህና ነኝ ሄሜን የምትወዳቸውን 2 የምግብ አይነቶች ጥቀሽ የምግብ አይነት ሄሜን የምትወዳቸው አብራችሁ ስትበሉ እናንተ ጋር ስትመጣ አንቺ እነሱ ጋር ስትሄጂ የምትበሉት ምግብ የምትወደው ሩዝ 1 ጎበዝ ሄሜን ሞክሪ ሩዝ ትወዳለች እሺ እኔም አውቃለሁ እንደምትወድ
ሩዝና እንቁላል። መልሱ ሩዝና እንቁላል ነው አይደለም? ሄሜን ትነግረናለች። ሩዝና እንቁላል ትወጃለሽ? ሩዝና እንቁላል እወዳለሁ። ለነገሩ ካገኘው እኔ ራሱ በጣም ነው የምወደው። በጣም አሪፍ። ስለዚህ ማርካንም የተጠየቀችውን ጥያቄ መልሳለች። የተረት መጽሐፍ ከሄሜን ለማርካን ትሸለማለች። ለማርካን ሸልሚልን። ማርካን በጣም አሪፍ። ወደ ሌሎች ጥያቄዎች እንሄዳለን። ክቡራን ተመልካቾቻችን የምትገኙት ዮና ቲዩብ ላይ ነው። እናንተም እህታማቾች፣ ወንድማማቾች፣ የሰፈር ጓደኛማቾች ልጆች መታችሁ ዮና ቲዩብ ላይ በመቅረብ እንደዚህ እንደምትተዋወቁ እንደምትዋደዱ የምትገልጹበትን ፕሮግራም ነው ወደ እናንተ እያቀረበን የምንገኘው። አሁንም አብራችሁን ቆዩ። ቀጣይ የምትጠየቀው ጥያቄ ሄሜን ነች። በደንብ አዳምጡ። የምትፈርዱትም እናንተ ናችሁ። በትክክል መልሷለች አልመለሰችውም እናንተ ናችሁ የምትወስኑ። ዳኞች እናንተ ናችሁ። ሄሜን ሰው ማለት ምን ማለት ነው? ያዥና መልሽ። ወደ ካሜራው ያዥ። ሰው ማለት ምን ማለት ነው? አዳምጡ እናንተ። ማይኩን አስጠጊ ወዳትሽ። ሰከንድ እያዘ ሰው ማለት ምን ማለት ነው? ደቂቃሽ ሊያልቅ ነው። 7 ሰከንድ አለ። ሰው ሲባል ምን ማለት ነው? ምን ገባሽ? ምን ማለት ይመስልሻል? ሀገር ሰው ማለት አንቺ ምን ማለት ነሽ? ሰው እሺ፣ ሰው ስለዚህ እስቲ አስረጂ። ሄሜን ምንድን ናት? ዮሐና ምንድን ናት? ሰው። ስለዚህ እሷ ላይ የምታያቸው ነገሮች የምትጠብቂያቸው የምትረጂው ማርካን ላይ እኔ ላይ ደቂቃሽ እያለቀ ነው። የተሰጣት ደቂቃ 50 ሰከንድ ነበረ። 50 ሰከንዱን መጠቀም አልቻለችም። ስለዚህ ጥያቄውን ወደ ቀጣይ እንወስደዋለን። ማርካን አንድ አይነት ጥያቄ ነው የምጠይቃችሁ። ሰው ማለት ምን ማለት ነው? ይህ በገባሽ ልክ የሚመስልሽ ነው። ሰው ማለት አስቢና 30 ሰከንድ አለሽ። የምትገምቹን ንገሪ፣ ችግር የለም። ይሄንን ሀገር እንዳላችሁ ሰው ማለት በተፈጥሮ የሚገኝ በጣም ትክክል። አዎ ያስኬዳል። ክቡራን ተመልካቾች እናንተም ልጆች ቤታችሁ ይህንን ፕሮግራም የምትከታተሉ የሚነሱትን ጥያቄዎች በመሞከር ለእናቶቻችሁ፣ ለአባቶቻችሁ፣ ለጎረቤት፣ ለሚስቶቻችሁ በቅርባችሁ ላሉ ሰው እንድትገምቱበት ነው የናሳታ ጥያቄ የምናነሳው። ሰው ማለት በተፈጥሮ የሚገኝ ነገር ነው ብላለች። በደንብ መዘርዘር የሚችል ነገር ነው። እኔም በኋላ ላይ በገባይ ልክ ለመዘርዘር ሞክራለሁ። ወደ ሶስተኛዋ ተጠያቂ እሺ መልሰዋለች። ማርካ መልሰዋለች። ማርካ መልሰዋለች ግን አልዘረዘረችም። እኮ መልሰዋለች አልመለሰችም? መልሰዋለች። ሄሜን ማርካ መልሰዋለች አልመለሰችም? ሲገባሽ አንቺ ጥያቄውን አላወቅሽም፣ ግን ከተናገረችው ነገር አንፃር መልሰዋለች። ለምሳሌ ሰው ለምሳሌ ይሄ ጠረጴዛ ነው፣ ወንበር ነው፣ ሰው ነው የሰራው። ይሄን ነገር ስልክ ነው፣ ሰው ነው የሰራው። ሰውን ግን ሰው ሊሰራው ስለማይችል በተፈጥሮ በፈጣሪ የሚገኝ ብቻ ስለሆነ ሰው ማለት በተፈጥሮ የሚገኝ ነገር ነው። ትክክለኛ መልስ ነው። ለማርካል እናጨብጭብላ። በጣም አሪፍ። ቀጣዩ ተጠያቂ ደግሞ ዮሐና ነች። ዮሐናን ሰው ማለት ምን ማለት ነው? ሰው ማለት የራሱ ባህሪ ያለው የራሱን ስነ ስርዓት ይዞ የሚያድግ ማለት ነው። በጣም ትክክል፣ በጣም ትክክል። በ11 ሰከንድ ውስጥ ሰው ማለት የራሱ ባህሪ ያለው፣ ሰው ማለት የራሱን ስነ ስርዓት ይዞ የሚያድግ የሚቀየር፣ በነገሮች ውስጥ የሚያልፍ ማለት ነው የሚል ሀሳብን የያዘው ዘርዘር ተንተን አርጋ መልሳለች። ለዮሐናን አጨብጭቡላት። ዮሐናን
በጣም ትክክል። እዚህ ጋር ፖስት ካርድ አለ። ሁለታችሁም ስለመለሳችሁ ፖስት ካርድ ልሸልማችሁ ነው። መልሱን ያልመለሰችው ሄሜን ነች የምትሸልማችሁ ለእናንተ። ሄሜንዬ ለዮሐናን ዮሐናን አሸናፊ ሆናለች። የሄሜን ጥያቄ እዚህ ጋር ቅጣት አለ፣ እሱን ትቀጣለች። እሱን አልረሳ ነው። ለማርካን አሸንፋለች። በጣም አሪፍ። ክቡራን ተመልካቻችን በየቤታችሁ የምትገኙት ዮና ዩቲዩብ ቻናል ላይ ነው። አዝናኝ፣ አሳታፊ፣ አስተማሪ ጥያቄን ወደ እናንተ እያነሳ የምናሳልፍበት ነው። በጣም በርካታ ፕሮግራሞችን ለእናንተ ለልጆችና ለወላጆች እንዲሆን አዘጋጅተናል። ፖስት ካርዱ ሰጠሻት ለምንድን ነው? ለምን ሰጠሻት እናቴ? ይቀመጥ ይሄ ነው። የሚቀመጠው ራስሽ ጋር ነው። ስጦታ ከሆነ ደግሞ ተቀበልሽ። ተቀበያት። በጣም አሪፍ። በመተዛዘን የተደረገ ስጦታ ነው። አሁን ማንን ነው የምንቀጣው? ሄሜን ደህና ነሽ? ተዘጋጂ። ሰው ማለት ምን ማለት ነው የሚለውን ጥያቄ ስላልመለሽ ስለመለሽ የተሸለምሽው መጽሐፍ አለ፣ የተረት መጽሐፍ። ባለመመለሽ ደግሞ እዚህ ከተዘረዘሩት ውስጥ ያው የምናውቀው ነው። ንግግር ከሆነ ቆንጆ ንግግር፣ ሳቅ ከሆነ ብላ እንደዘሩ ታስቀናለች። ስፖርት ከሆነ እዛ ጋር ስፖርት ሰራለሽ። ዝግጁ ለመመለስ ዝግጁ ነሽ? እሺ ምን የሚደርስ ይመስልሻል? ስፖርት። በጣም አሪፍ። ቁጠሩልኝ። 1 2 3 ክቡራን ተመልካቾች ልጆች ቤታችሁ ገምቱና እዚህ ጋር ልክ ሲቆም የመጣውን ነገር እናንተም በመወዳደር መመለስ ትችላላችሁ። ዮና ለልጆች በዮና ዩቲዩብ ቻናል ሊቆም ነው። ሄሜን የሚደርሳትን ልናይ ነው። ንግግር ማድረግ ይቀየርልኝ ካለች ይቀየርላት አላለችማ። አይ ከፈለገች እኮ አላለችም ስትሉ አንዴ ዮሐናን ተይ እንጂ የተከበሩ እስቲ አሁን ንግግሮትን ለማድረግ ዝግጁ ኖት? በጣም አሪፍ። ካሜራውን እያየሽ ንግግር ታረጋግልናለሽ። ደስ ያለሽ ንግግር እኛ የምንማርበት የምናደምጥበት ፕሮግራም ነው። አሁን አንቺ ስትናገሪ እኛ እናዳምጣለን። ስሜ ሄሜን በላይ ይባላል። ክፍሌ 2A ነው። የምማርበት ጆይንት ቪዥን ሰክሰስ አካዳሚ ይባላል። ክፍሌ 2A ነው። ስለ ትምህርት ቤታችሁ ንገሪኝ። ትምህርት ቤታችን ጆይንት ቪዥን አካዳሚ የሚገኝበትን ቦታ ከስንተኛ እስከ ስንተኛ ክፍል እንደሚያስተምር የእናንተ ሚስቶቻችሁ እነማን እንደሚባሉ ጓደኞችሽ እነማን እንደሆኑ እስኪ እነዚህ ነገሮች ንገሪኝ። ጆይንት ቪዥን ሰክሰስ አካዳሚ ነው የምማረው። ከ1 እስከ 8 አለው። አስተማሪዎቹ አሪፍ ናቸው። ጓደኞቼ ራኬብ ትባላለች። አስተማሪ ደግሞ ሚስ ፀሐይ ትባላለች። የት አካባቢ ነው የሚገኘው ጆይንት ቪዥን? ወረዳ 1 አካባቢ አየር ጤና አካባቢ ወረዳ 1። እሺ ዳኞች ዝግጁ ናችሁ? ማርካን ዝግጁ ናችሁ? ሄሜን ስለ ትምህርት ቤቷ፣ ስለ እድሜዋ፣ ስለምትማርበት፣ ስለ ሚሶቿ፣ ስለ ጓደኞቿ ንግግር አድርገች። በደንብ ነው ንግግር አድርገችው። ትክክል ነው? አዎ። እሺ ማየ ትክክል ነው? አጨብጭቡላ ታዲያ። ላደረግሽልን ንግግር በጣም እናመሰግናለን። አሁንም ፕሮግራማችን ይቀጥላል። በድጋሚ አብራችሁን ቆዩ። የዚህ ፕሮግራም አዘጋጅና አቅራቢ እንዳሻው ጌታቸው ነኝ። በድጋሚ ዮና ዩቲዩብ ቻናል ላይ አብራችሁን ቆዩ። እሺ እንቀጥላለን። አሁን ትንሽ ነገርየው ምን እየሆነ ነው የሚመጣው? ሽልማቱ እንደማየው እያረጋችሁ ስለሆነ ሽልማቴን እየጨረሻችሁ ስለሆነ ተረትና ምሳሌ ማለት ምን ማለት ነው?
ተረትና ምሳሌ ማለት ተረት የሚያዝናና እንደሆነ ምሳሌ ደግሞ የተረቶችን ምሳሌ አብሮት ያለበት ማለት ነው። ክቡራን ተመልካቾቻችን እስኪ ዮሐናን የመለሰችው መልስ አለ ስለ ተረትና ምሳሌ። እኔ የመለሰችው አልመሰለኝም፣ ግን ደግሞ እስኪ አስረዳን እስኪ አስረጅን እስኪ። ተረትና ምሳሌ ማለት ሁለቱም ተደባልቀው በአንድ ላይ የሚሰሩ ናቸው። ተረት አሁን ለምሳሌ ተረት እንደዚህ ለብቻ ይሰራል አይደለ? ስለዚህ ምሳሌም ተደባልቆበት የተሰራ ማለት ነው። አሁን ለምሳሌ ሲንደሬላ ተረት አይደለ? ከሱ ጋር ምሳሌም ተደባልቆበት ተሰርቶ ተረትና ምሳሌ ይባላል። እስቲ እኔ ትንሽ ግር ብሎኛል። የመለሰችው እየመሰለኝ አይደለም። እስቲ ማርካን መልሰዋለች ነው። አንቺም ተረትና ምሳሌ ነው ማለት ነው አንቺ? ተረትና ምሳሌ ተረትና ምሳሌ ማለት ከተረት ጋር አብሮ የሆነ ተረትና ምሳሌ ማለት በሀገራችን የሚነገሩ የተለያዩ ንግግሮች፣ ታሪኮች አሉ። ለምሳሌ የነ ቶሎ ቶሎ ቤት ዳሽ ካለ መልሱ ግድግዳው ሰንበሌጥ ነው የሚሆነው። አንድን ቃል ትክክለኛ መንገዱን ለማስረዳት በተረት የሚነገር ነገር ስለሆነ ተረትና ምሳሌ ማለት ተረት ለብቻው ምሳሌ ለብቻው አንድ ላይ ሆኖ የቀረበ ነገር ሳይሆን ተረትና ምሳሌ ሲባል ነገርየውን በምሳሌ ለመንገር የምንጠቀመው ቃል ነው። የቸኮለች አፍሳ ለቀመሽ ከሆነ ይሄ ተረትና ምሳሌ ነው። ለምሳሌ በጣም ያልተረጋጋ ሰው፣ በነገሮች ሁሉ የሚቸኩል የሚንቀጨቀጭ ሰውን ለመግለጽ የቸኮለች አፍሳ ለቀመሽ ብለም በተረትና ምሳሌ እናቶቻችን አባቶቻችን ያስቀመጡልን ሲወርድ ሲዋረድ የመጣ የኢትዮጵያን ምሳሌ አነጋገር ነው። ተረዳችሁ? ማየ ገባችሁ? አንድ ነገር ደግሞ በደንብ ሳይበስል በደንብ ሳይዘጋጅ ለምሳሌ ሊጥ አለ አይደል? ዳቦ ሊጋገር የሚዘጋጅ ሊጥ አለ አይደል? ያ ሊጥ ሂደት አለው። እርሾ ተጨምሮበት ኩፍ ብሎ ቆይቶ ምናምን ነው ቆንጆ ዳቦ የሚሆነው። አንድ ሰው ግን ቶሎ ብሎ ሊጡን ቡክት አድርጎ ቶሎ የሚጋግረው ከሆነ ጥሩ ዳቦ አያገኝም አይደል? ያን ሲበላ አይጣፍጠንም። ምን ይባላል የዛኔ በተረትና ምሳሌ ሲነገር? የቸኮለች አፍሳ ለቀመች ተብሎ ሊነገር ይችላል ማለት ነው። ገባችሁ? ስለዚህ መልሱ አልተመለሰ። ስለዚህ ወዴት ነው የምናልፈው? መልሱን ዮሐናን አልመለሰችም። ክቡራን ተመልካቾቻችን እናንተም ቤት ያላችሁ ያልመለሳችሁ ካላችሁ ወደ ዮና ለልጆች ወደ ቅጣት ወደሚያስገኘው ወይ ደግሞ የሚያወዳድረው ፕሮግራም ነው የምናልፈው። ዮሐናን ዝግጁ? 1 2 3 ፎቶ መለየት የምናዘጋጀው ፎቶ አለ። ክቡራን ቤተሰቦቻችን እሱን ዮሐናን የምትለይበት እጣ ደርሷታል። እስኪ እናንተም የምናሳየውን ፎቶ በመመልከት እንድትወዳደሩ እንድትናኑ እንጋብዛለን። አሁን ፎቶ አዘጋጅተናል። እናንተም በየቤታችሁ እንድትገምቱ ከስር ቪዲዮ ላይ እናስቀምጠዋለን። ይቺ ኢትዮጵያዊት አትሌት ማን ትባላለች? በ10,000 እና በ5,000 ሜትር ተወዳድራ ኢትዮጵያን በጣም በብዙ መንገድ አስተዋውቃለች። በስሟ ትልቅ ሆስፒታል ተገንብቷል። በሷ መታሰቢያነት አይደለም ጥሩ ወርቅ። ይቺ የምትመለከቻት ኢትዮጵያዊት አትሌት ስሟ ማን ነው? ወደዚህ ጋር ያይሽ። ይቺ አትሌት ስሟ ማን ነው? በደንብ ያት
በስሙ ሆስፒታል ተገንብቷል። በስሙ ሆስፒታል አግዙኝ ማለት ይችላል። እሺ አግዙኝ። ከዛ እነሱ ካወቁት ሽልማቱ ላንቺ ነው የሚሆነው። ካላወቁት ግን ቅጣቱ ቻትሌት ማለት በ10,000 ሜትር በ5,000 ሜትር ተወዳድራ። እሺ ሆስፒታሉ የት ነው የሚገኘው? ሆስፒታሉ ወደ ቃሊቲ መስመር ቃሊቲን ያልፍና ወደ አቃቂ መንገድ ላይ እጃቃለሁ። ክቡራን ተመልካቾቻችን ይቺን ጀግናዋን አትሌት ዮሐናን አላወቀቻትም። ይቺ ጀግና አትሌት በ10,000 እና በ5,000 ሜትር ተወዳድራ ኢትዮጵያን ያስከበረች አንድ ፊደል ጋር የመጀመሪያው ፊደል ሩ ጥሩ ፊደል ለቀረው ጥሩ ሁለት ፊደል ለቀረው። እህቶቿም ሯጭ ናቸው። እሺ የአባቷ ስም ዲባባ ነው። ጥሩነሽ ዲባባ ነይ አንበሳ ጥሩነሽ ዲባባ። የሆስፒታሏ ስም ደግሞ ጥሩነሽ ቤጂንግ ሆስፒታል ይሰኛል። አሁን ሆቴል ላይም ትላልቅ ኢንቨስትመንት ላይ ገብታ ህንጻዎችንም እየገነባች ነው የምትገኘው። ጥሩነሽ ዲባባ በጣም ነው የምንወዳት የምናከብራት። እስኪ አንዴ ለጥሩነሽ ዲባባ እናጨብጭብ። ጥሩነሽ ዲባባ እናመሰግንሻለን። ክቡራን ተመልካቾቻችን ፕሮግራማችን እንዲህ እንዳያለ ለልጆች የሚያዝናና የሚያስተምር ቆንጆ ነገር ወደ እናንተ እያቀረብን ነው። ሀሳብ አስተያየት ስጡን። ኮሜንት መስጫው ላይ ሀሳቦቻችሁን አስቀምጡልን። እዚህ ዮና ዩቲዩብ ቻናል ላይ ደግሞ ቀርባችሁ ከእህቶቻችሁ ጋር ከጓደኞቻችሁ ጋር ከትምህርት ቤት ጓደኞቻችሁ ጋር ከሰፈር ጓደኞቻችሁ ጋር ቀርባችሁ እንዲህ መዝናናት፣ መጫወት፣ መጠየቅ የምትፈልጉ ልጆችን እዚህ ፕሮግራማችን ላይ በእንግድነት የምናቀርብ ይሆናል። ዮሐናን ታይ አትረብሺ። አሁንም በድጋሚ አብራችሁን ቆዩ። ቀጣይ ደግሞ ጥያቄያችን የሚሆነው ማርካንዬ ተረቱ ያንቺ ነው። የትም አይሄድም። እቤት ስትሄጂ ቁጭ ብለሽ እንዴት መሰለሽ የምታነቢው? ቁጭ ብለሽ ለምሳሌ ለባባ ከዕለታት አንድ ቀን ዝንጀሮ ጦጣውን በጣም ስለዘለፈው ጦጣው እንዴት እንደዚህ ትለኛለህ? እስኪ እኔ እናንተ እንወራረድና ሳማው ጋር ማን ቀድሞ እንደሚደርስ እንይ አለው እያልሽ በቃ ቤትሽ ቁጭ ብለሽ ማንበብ ነው። ይህ ተረት መጽሐፍ ያንቺ ነው። እንቀጥላለን። ሄሜን ዮሐናን ኦኬ። አሁን ማርካን ነች ጥያቄ እንደዚህ ያረ እየመጣ ያለው ማርካን ዮሐናንን በደንብ አድርገሽ ትገልጫታለሽ። ዮሐናን ማለት እንደዚህ ነች፣ እንደዚህ ነች፣ እንደዚህ ያስደስታታል፣ እንደዚህ ያስከፋታል እያልሽ ትገልጫለሽ። ያን የገለጽሻትን ነገር ዮሐናን በትክክል ገልጻኛለሽ ካለች አሸናፊ ትሆኛለሽ፣ ተሸላሚ ትሆኛለሽ። ከዛ ግን ዮሐናን እኔን አልገለጸችኝም ካለች ሄሜን ደግሞ ስትጠይቅና ሄሜን አንቺ ያልሽው ነገር ዮሐናን ጋር አለ ካለች አንቺ አሸናፊ ትሆኛለሽ ማለት ነው። ግልጽ ነው። በጣም አሪፍ። ክቡራን ተመልካቾቻችን እስኪ 2 እና 3 ሆናችሁ ከሆነ ይሄን ፕሮግራም የምትከታተሉት እህትና ወንድሞች ካላችሁ፣ ጓደኛሞች ካላችሁ፣ የትምህርት ቤት ጓደኞች፣ የሰፈር ጓደኛሞች ካላችሁ እስቲ እርስ በርስ ተገላለጹ። ያንተ ባህሪ ይሄ ባህሪ ነው፣ ይሄ ባህሪ በጣም ደስ ይለኛል፣ ቀጥልበት፣ ይሄን ባህሪ ደግሞ ብታስተካክልልኝ ደስ ይለኛል ብላችሁ እንደ መልካም ምኞትም እንደ መተራረምም አብሮ ረጅም ጊዜ ለመቆየትም ስለሚያስችል መመካከር መነጋገሩ ይህን ሀሳብ ይዘን የመጣ ነው። ለዛ ስለሆነ ነው። ክቡራትና ክቡራን ተመልካቾቻችን ማርካን ዮሐናንን ልትገልጻት ነው። ማርካን 3 2 1 ያሽና ማይክሽን ጠጋ ብለሽ ወደፊት ወደ ካሜራ ያይሽ አንድ በሷ ያይሽ ዮሐናንን ግለጫት። ዮሐናን ምን አይነት ሰው ነች? ምን አይነት ጓደኛሽ ነች? ምን አይነት እህትሽ ነች? ዮሐናን ጥሩ ናት። እሺ በደንብ ዘርዘር አድርገሽ ምንን ትወጂላታለሽ? ምን አይነት ባህሪ ያላት? ስትጮቱ ስትበሉ ደስ ትላኛለች። ኦኬ ምን ታስተካክል? ምን አይነት ባህሪን ታስተካክላለሽ? ስትጮቱ ታኮርፋለች፣ ትረብሻለች? ምን እስቲ ወይስ ሁሉ ነገር አይመችሻል? ሁሉ ነገር አይመቸኛል። ኦኬ እሺ በጣም አሪፍ። ዮሐናን ማርካን ዮሐናን ሁሉ ነገሯ ይመቸኛል አሪፍ ናት ብላለች። እሺ አንድ ጥያቄ ልጠይቅ። እሷ ለሚመቻት እኔ ለምን እጠይቃለሁ?
እሷ ለምንመቻት እኔ ለምን ጠየቃለሁ? እሷ እኮ ናት ተመችኛለችው። እኔ ደግሞ እኔ እሷ እንዴት እንደምመቻት አላውቅም። ስለዛ አንቺ መጠየቅ የለብሽም። እሺ አመሰግናለሁ። አልጠይቅሽም። እሺ እኔን አትጠይቁኝ። የተመቸዋት ለሷ ነው። እንዴት እንደምታውቀው እሷ ነች። ስለዚህ እኔን አትጠይቁኝ ብላለች። እሺ አንጠይቅሽም ይሆናል። እናመሰግናለን። አንቺን ግን የምንጠይቅሽ ሄሜን ምን አይነት ጓደኛች ናት? ምን አይነት እህትሽ ናት? ምን አይነት ልጅ ናት? በደንብ ዘርዘር አድርገሽ ግለጭልን። ምኗ ይመችሻል? ምኗን ታስተካክልልሽ? ሄሜን በጣም ደስ የምትል ልጅ ናት እና ምኗም እንዲስተካከል አልፈልግም። በዚሁ ቀጢ፣ ጎበዝ ተማሪ ሁኚ፣ እደጊ። በጣም አሪፍ እና እኔ ለምን እጠይቃለሁ እንዳትኝ ይሙ ክብራን ተመልካቾቻችን በደንብ ገልጫታለሁ ብላ በጣም አሪፍ ባህሪን ያላት ሁሉ ነገሯ ይመቸኛል፣ ምንም እንድታስተካከል መፈለገው የለም፣ ትምህርቷ ላይ ትበርታልኝ፣ ትደግልኝ፣ በጤና ትቆይልኝ ብላ ገልጻታለች። ኤሙ ዮሐናን በደንብ ገልጻሻለች? አዎ። ሁሉ ነገርሽ ይመቻታል? አዎ። በጣም አሪፍ እናመሰግናለን። እንግዲህ ክብራን ቤተሰቦቻችን ጓደኝነታችን፣ እህትማማችነታችን፣ ወንድማማችነታችን በጣም ጠንክሮ ምንም ሳይከፋን እየተራረምን አብረን እንድንቆይ እንዲህ በግልጽ መነጋገሩን መዳበር አለበት ብለን እናስባለን። እንደ ዮና ሚዲያና ኢቨንት በየና ዩቲዩብ ቻናል አሁንም አብራችሁን ቆዩ። አሁን ደግሞ የሄሜን ተራ ነው። ሄሜን ሄሜን ማርካንን በደንብ አርጋ ትገልጽልናለች። ማርካን ምን አይነት ሰው ናት? ምን ታስተካክል? ምኗ ይመችሻል? ምኗ ይቀጥልልሽ? እሺ እንደሞ ገለጭልን። ማርካን ጥሩ ሰው ነች፣ ትመቸኛለች። ለኔ ምን ታስተካክል? ሚስተካከል ነገር የለም። ምንም ሁሉ ነገር ታስተካክላል። ጥሩ ሰው ነች። በትምህርቷ ጎበዝ እንድትሆን ፈልጋለሁ። በጣም አሪፍ በጣም አሪፍ። ክብራን ተመልካቾቻችን ማርካንን ሄሜን እንደዚህ ገልጻታለች። እስኪ ማርካንስ ሄሜን የተናገረችው ነገር ትክክል ነው? አይ ይሄን ማስተካከል ያለብኝ ነገር አለ ብላ የምትልን ነገር አለ ወይስ ሙሉ በሙሉ ትቀበላለች? እንሰማታለን። ማርካንዬ ሄሜን የተናገረችው ነገር ምን ትያለሽ? ትክክል ናት። ነገር ትክክል የተናገረችው በጣም አሪፍ። ክብራን ቤተሰቦቻችን፣ ልጆቻችን፣ እህቶቻችን፣ ወንድሞቻችን እንዲነጋገሩ በግልጽ እንዲያወሩ ስህተቶቻቸውን እንዲተራረሙ አሪፍ ጎናቸውን ደግሞ እንዲደናነቁ በማሰብ ነው ይህን ጥያቄ ያነሳንላቸው። የሚያስቡትን በደንብ ተገላልጿል ብዬ አስባለሁኝ። ስለዚህ እዚህ ጋር ተሸናፊም የለም አሸናፊም የለም። ሽልማታቸው ጭብጨባ ነው የሚሆነው። መጽሐፍ እያለቀ ነው። አሁን ስልክ ደውለን የምንጠይቅበት ሰዓት ላይ ነው። ክብራን ተመልካቾቻችን የምትገኙት ዮና ቲቪ ላይ ነው። ዮሐናን ማርካንና ሄሜን የዛሬ እንግዶቼ ናቸው። አሁን ስልክ ደውለው የሚፈልጉት ጋር መርጠዋል። ደውለው እወዳችኋለሁ ሲሉ ከዛ የተደወለለት አካል ቀጥታ እኔም እወዳችኋለሁ ካለ አሸናፊ ናቸው። ሌላ ጥያቄ ምን አቤት አልገባኝም ለምን ካለ ተሸናፊ ነው የሚሆኑት። አብራችሁን ቆዩ። በድጋሜ እናመሰግናለን። ማን ይጀምር? እሺ አቦ ሰም ይጥላሉ። መጀመሪያ የሚደውለው ሰው አንደኛ የወጣው ነው። ቀጥሎ የሚደውለው ሁለተኛ የወጣው ነው። ቀጥሎ የሚደውለው መጨረሻ ላይ ሶስተኛ የወጣው ነው። ታሜ ስልክን ዝጋልን። ቀረጻ ላይ ነን። ስልክን ዝጋልን። እሺ ከቤት ነው? ከቤት ነው? ከቤት ከሆነ መልስ። ማዘር ከሆነች ቁጭ ላውራ። አቁም ሪካርድ አቁም። ፖዝ አድርገው። ክብራን ቤተሰቦቻችን ካሜራማናችን አባቱ ደውሎለት ነው። አንዴ የአባትና የእናት ስልክ ደግሞ በተቻለ መጠን በማንኛውም ቦታ ላይ መነሳት አለበት። ይሄው አውራ ካሜራማናችን አባቱ ደውሎለት ነው። አንድ ቀረጻ ያቋረጥ ነው። ክብራን ቤተሰቦቻችን ካሜራማናችን አባቱ ደውሎለት ነው። በተቻለ መጠን በማንኛውም ሁኔታ ውስጥ ብንሆን የእናትና አባቶቻችንን ስልክ በጣም ከአቅም በላይ ካልሆነ ማንሳት አለብን። ከእናት ጋር መዝጋት የለብንም አይደለ?
የስራ ስልክ ከሆነ ስራ ላይ ከሆነን ስራ ላይ ነን በኋላ ደግሜ እደውላለሁ ብለን ላናንሳ እንችላለን። የእናት አባቶቻችን የልጆቻችን ስልክ ከሆነ ግን ከነሱ ይበልጥብን ነገር ምንም ስለሌለ ስራ አቋርጠን መደወል አለብን። እየነዳን ከሆነ ዳር ይዘን ማናገር አለብን። የስራ ስልክ ከሆነ ግን የያዝነውን ስራ ስንጨርስ ማውራት ስለምንችል ማለት ነው። ምክንያቱም ልጆች እዚህ ጋር ወላጆችም እንድታደምጡ የሚፈልገው እናትና አባቶቻችሁ የሚደውሉላችሁ፣ ልጆቻችሁ የሚደውሉላችሁ፣ የቤት አጋዦቻችሁ የሚደውሉላችሁ የሆነ አስቸኳይ ነገር ፈልገው ሊሆን ስለሚችል በኋላ ደውላለሁ፣ ስራዬን ስጨርስ ደውላለሁ የሚባልበት ሁኔታ ላይኖር ይችላል። አንዳንዴ ስልኩን በኋላ ስንደውል ምን እንደተፈጠረ ስለማናቅ ማለት ነው። ስለዚህ በተቻለ መጠን አቅም በፈቀደ መጠን ስልክ የቤተሰቦቻችንን የልጆቻችንን በቅርበት ቶሎ የኛን ምላሽ ማግኘት የሚፈልጉ ሰዎችን ስልክ ቶሎ መመለስን እንለማመድ ለማለት ነው። ይህንን ቀረጻ አቋርጠን ካሜራማናችን ታሜ አባቱ ሲደውልለት ቀረጻ አቋርጠን ይኸው ቀረጻ አቋርጠን አይደል? አሁን ግን ምን ሆነ መሰላችሁ ልጆች፣ አባቱ ደወለለት፣ ታሜ ስልኩን አነሳ። ሄሎ አባ ሲላ ማን ቢሆን አሪፍ ነው? እህቱ ነች። ከዛ የት ነህ ስትለው ቀረጻዬ ናት። በቃ አስቸኳይ አይደለም ስትጨርስ ግን ደውልልኝ አለችው። ተለያዩ ማለት ነው። አንዴ ለታሜት በጣም አሪፍ ቀራችንን እንቀጥላለን። አቦሰም ይጥላሉ። አቦሰም ጥለው መጀመሪያ ማን እንደሚደውል፣ ቀጥሎ ማን እንደሚደውል፣ ሶስተኛ ማን እንደሚደውል እናያለን። እኔም ልባል እንዴ? እሺ 3 2 1 አቦሰም። መጀመሪያ ደዋይ ማርካን የዋላሸት እሺ ሁለተኛ ደዋይ እንለያለን። አቦ ይገንት አይነት አንድ አይነት እሺ አቦሰም ልዩ። ሁለተኛ ደዋይ ዮሐናን፣ ሶስተኛ ደዋይ ሄሜን በላይ። የመጀመሪያ ምን ደውለው የማርካን አባት ጋር ነው። አቶ የዋላሸት ጌታቸው ኳታር እንደውላለን። ኳታር ልንወስዳችሁ ነው። አይናችሁን ጨፍኑ፣ ፕሌን ውስጥ ግቡ። ወደ ኳታር ልንሄድ ነው። እስቲ ስልኩ ይነሳ ይሆን አይነሳ ይሆን? ስራ ላይ ከሆነ እንኳን ላያነሳም ይችላል። እሺ ማ ቁጭ በይ እየጠራ ነው። ስልኩ ላውድ ስፒከር ላይ ነው፣ እየጠራ ነው። ስፒከሩን ሄሎ አቤት እንዴት ነህ? እንዴት ናችሁ? ቀረጻ ላይ ነህ? ምን አልሽኝ? ቀረጻ ላይ ነህ? እኔም ወልሻለሁ። አሸናፊ ተሸላሚ ማርካን። በጣም ትክክል ነኝ። ክቡራን ተመልካቾቻችን ማርካን የዋላሸት አባቷ ጋር ደውላ ወዲያውኑ እወዳለሁ አለችው። እሱም ከአንዳንድ እወድሻለሁ አላት። አሸናፊ ሆናለች። እንቀጥላለን። እሺ ማነው ተረኛ? 09 13 አንዴ ለበስ ፈርታለች 21 30 40 አክስቷ ጋር እየደወለች ነው። ክቡራን ተመልካቻችን የምትገኙት ዮና ቲቪ ላይ ነው። አብራችን ቆዩ። ስልኩ እየጠራ ነው። ሄሎ እንዴት ነሽ? ቀጥታ 3 2 1 ምን አልሽኝማ? ቀረጻ ላይ ነኝ። ቀረጻ ላይ ነኝ። ዴይሊ ነው የምትቀረጪው? እወድሻለሁ። አይ ላቭ ዩ ቱ ማይ ላቭ። በጣም አሪፍ እናመሰግናለን።
መልሼ እደውልልሻለሁ። እሺ ማዬ። ክቡራን ተመልካቾቻችን ዮሐናንም አሸናፊ ሆናለች። አሁን ማን ተረኛ? ኤሙ ማን ጋር ነው የምትደውይው? እሺ ኤሙ ቁጥር ንገሪኝ። ክቡራን ተመልካቾቻችን ሄሜንና ማርካንና በጸሎት ማርካንና ዮሐናን የደወሉበት ቦታ ስልኩ ተመልሶላቸው ጥያቄውም ተመላሽ ሆኗል። 09 ሄሜን ቀጣይ ተረኛ 09 11 89 10 67 እሺ ቁጭ ሄሜን አረ ካልተነሳ ሌላ አማራጭ አስብሽ ጆጋ ተደውላለሽ። አሎ ሄሎ ወዬ እንዴት ነሽ? ወይም እንዴት ነሽ? ደህና አለሁ እግዚአብሔር ይመስገን ደህና ነኝ። እወድሻለሁ። እኔም በጣም እወድሻለሁ። አሸናፊ ሆናለች። ቀረጻ ላይ ነኝ፣ በኋላ እደውላለሁ። እሺ ማየሽ። ክቡራን ተመልካቾቻችን እንደተመለከታችሁት ሶስቱም ስልክ ደውለው ጥያቄ ጠይቀው መልካም ጥያቄ ሳይሆን እንደሚወዷቸው ገልጸውላቸው የተደወለላቸው ሶስቱም ቤተሰቦቻቸው ደግሞ እኛም እንወዳቸዋለን ብለዋቸው ሶስቱም አሸናፊ ሆኗል። ለሶስቱም ተወዳዳሪዎች እንኳን ደስ ያላችሁ። አቡ ወሬ መጽሐፍ አለቀ። እንዴት ይሻላል? ጥያቄ ከበድ አድርጉና ላኩልኝ። አሁን ፖስት ካርድ እንሸልማለን። ሶስት ፖስት ካርድ ሶስታችሁ እናመሰግናለን የሚል ፖስት ካርድ አዘጋጅተንላችኋል። ለአሸናፊዎቻችን በጣም አሪፍ ለራሳችሁ በጣም አሪፍ። ክቡራን ቤተሰቦቻችን የምትገኙት ዮና ቲዩብ ላይ ነው። ዮና ቲዩብን ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በማድረግ ሀሳብ አስተያየቶቻችሁን አድርሱን። እንድንቀጥል እንዲስተካከል የምትፈልጉትንም በኮሜንት መስጫ ሳጥን ላይ ያስቀምጡልን። ወላጆች ለልጆቻችሁ ይህንን ፕሮግራም በመጋበዝ አብራችኋቸው በማየት መልካም ጊዜ እንድታሳልፉ እንጋብዛለን፣ እንጠይቃለን። እናመሰግናለን። አሁን ደግሞ ወደ ጠቅላላ እውቀት ጥያቄ እናልፋለን። ይህን መልስ መመለስ አለመመለሳችሁን ዳኛ ደግሞ የሚሆነው አሁን ካሜራማናችን ታሜ ነው። ታሜ ዝግጁ? በጣም አሪፍ። እሺ ጥያቄውን የምንጠይቃት ሄሜንን ነው። ቴሌቪዥን ማለት ምን ማለት ነው? ለምን ያገለግላል? ቴሌቪዥን ማለት ሰዎች የሚመለከቱበት ዜና የሚያዳምጡበት፣ ህጻናት ደግሞ የልጆች ጊዜ የሚያዩበት ማለት ነው። ቴሌቪዥን የሚያገለግለው ለማየት፣ ዜናን ለማዳመጥ፣ የልጆች ጊዜ ለማየት። በጣም ትክክል። ይሄን ታሜ ጋር ራሱ አልወስዶም። ይሄን ራሴ ነው የመለሰው። ታሜ ጋር ራሱ አይደርስም ይሄ ጉዳይ። ሄሜን በደንብ ወይ አንድ ጥያቄ ለሶስታችንም መሆን ይችላል። ኦሮ በጣም ቆንጆ አድርገሽ ነው ያብራራሽልኝ ሄሜን። እናንተስ ክብራን ልጆቻችን፣ ክብራን ወላጆቻችን ልጆቻችሁ የመግለጽ ነገሮቻቸውን በደንብ እንዲያዳብሩ እንዲያሰፉ ለማድረግ ነው ይህንን ጥያቄ ወደ እነሱ እያቀረበን የምንገኘው። እዚህ ፕሮግራም ላይም ደግሞ መጥተው እንዲናገሩ ከጓደኞቻቸው ጋር ከእህት ወንድሞቻቸው ጋር ቀርበው ሀሳብ እንዲቀያየሩ ሽልማት እንዲሸለው ማድረግ ይችላላችሁ። አብራችሁን እስቆዩ በክብር እንጋብዛለን። ጥሩ ጊዜ እንቀጥላለን። አሁን ደግሞ ተጠያቂያችን ማርካን ያላከ እስኪ ለማርካን በጣም አሪፍ ማርካንዬ፣ ሰው ጥሩ ነገር የሚያደርገው ለምንድን ነው? ሰው ጥሩ ነገር የሚያደርገው አንቺ ለምሳሌ ለሄሜን ጥሩ ነገር ታደርጊላታለሽ አይደል? ለምን ነው የምታደርጊላት? እህቴ ስለሆነች አንደኛ። እሺ በደንብ ግለጭ። ያዥና ማይኩን ጥሩ ነገር ማድረግ ለማን ነው የሚጠቅመው? ለምንድን ነው የሚደረገው? ጥሩ ነገር ማድረግ ለጓደኞቻችን፣ ለእህት ወንድሞቻችን፣
ለቤተሰቦቻችን። በጣም ትክክል። ይህንን ጥሩ ነገር የምናደርግላቸው ሰዎች ዝርዝር ነው። ለምንድን ነው ግን የምናደርገው? ጥሩ ነገር ለምንድን ነው የምናደርገው? እግዚአብሔር ደስ ስለሚለው ግልጽ ዘርዘር እግዚአብሔር ደስ ስለሚለው እኛ ደስ ስለሚለን እነዛም ሰዎች ደስ ስለሚላቸው እንደዚህ እያልሽ በጣም አብዛኛው መለስኩልሽ። አንቺም ደግሞ እስቲ አንድ ሁለት ነገር ንገሪኝ። ጓደኞቻችን ደስ ስለሚላቸው። በጣም ትክክል። እህት ወንድሞቻችን ደስ ስለሚላቸው። በጣም ትክክል። ቤተሰቦቻችን ደስ ስለሚላቸው። በጣም ትክክል። ክቡራን ተመልካቾቻችን ማርካን ጥሩ ነገር የምናደርገው ለምንድን ነው የሚለውን ጥያቄ በደንብ መልሰዋለች። በእኔ እይታ ታሜ መልሰዋለች። ኦኬ ነው። በጣም አሪፍ መልሰዋለች ብላል። አመስግኑልኝ፣ አጨብጭቡላት ለማርካን የኋላሸት። በጣም ትክክል። እንቀጥላለን። ተረኛ ሄሜን በጸሎት ናት ተረኛ። ወይማ አሪፍ ነው። ኦኬ ነው። አልክምሽማ። እሺ እንቀጥላለን። በጸሎት ወይንም ደግሞ የዮሐናን ጥያቄ ደግሞ ትዕግስተኛ ሰው ማለት ምን ማለት ነው? ትዕግስተኛ ሰው ምን አይነት ባህሪዎችን ያሳያል? ህጻናቶች ዝም ብለው ቢናኩም ባይናኩም ሊያለቅሱ ይችላሉ። ሲያለቅሱ እሱን እናትየው ወይንም አባትየው ወይንም ካጠገባቸው የሚገኝ ካጠገባቸው የሚያርቅ ሰው እነሱ በቃ ዝም ብለው ማልቀሷንም ምኗንም እያስተው በዛው የምትቀጥል ከሆነ እሱ እናት ወይንም አባቷ ይታከዛቷል ወይንም ትዕግስተኛ ናቸው ይባላል። በጣም ትክክል። በጣም ትክክል። በጣም ትክክል። ታሜ ትክክል ናት። አዎ በጣም ትክክለኛ አገላለጽ። እናመሰግናለን ዮሐናን። ክቡራን ተመልካቾቻችን የምትገኙት ዮና ዩቲዩብ ቻናል ላይ ነው። የዛሬ ፕሮግራሞቻችን ላይ እንግዳ ሆኖ የቀረቡት ዮሐናን ማርካንና ሄሜን ናቸው። እንግዲህ እንደሚተዋወቁ የተለያዩ ጥያቄዎችን እያነሳን እየተነጋገርን እንገኛለን። ለጠቅላላ እውቀት የሚሆን ጥያቄም እያነሳን እየመለሱ ነው። ቤተሰብ ወዳጅ ዘመዶቻቸው ጋርም እየደወሉ እየመለሱ ነው። እዚህ ጋር ደግሞ ጨዋታውን እያወዳደርናቸው ለዛ ተገቢው መልስ እየሰጡን ይገኛሉ። እናንተም በየታችሁ ሆናችሁ ሞክሩት። ከዛም በተጨማሪ ዮና ዩቲዩብ ቻናል ላይ እንግዳ ሆናችሁ ቀርባችሁ እንደኛ አሪፍ አዝናኝ አስተማሪ ቆይታ ማድረግ የምትፈልጉ ልጆች ከስር በምናስቀምጥላችሁ የስልክ አድራሻ በቴሌግራም አድራሻችሁን ልካችሁልን እኛ ደውለን ቀጠሮ ይዘን እንድትቀርቡ የምናደርግ ይሆናል። አሁን ደግሞ የተረትና ምሳሌ ጥያቄ እንጠይቃቸዋለን። ስልክ ደውሎ ያንን ጥያቄ ያቀርባሉ። ማርካን አያቷ ጋር እየደወለች ነው። እሺ አውሩና ተረትና ምሳሌ ጠይቀው ትይዋለሽ። Yes. Hello. Hello. ሄሎ፣ አቤት። እንዴት ነህ? ሄሎ። ሄሎ፣ አቤት። እንዴት ነህ? ደህና ነኝ። ማነሽ? ደህና ነኝ። ማነሽ? ማርካን ነኝ። ማርካማ። ማርካን ያለሸት። እሺ፣ ያለሸት ነው። ጥያቄ ልጠይቅህ ነው። ምን አይነት ተረትና ምሳሌ? ተረትና ምሳሌ። እሺ። ለሰው ብሎ ሲያማህ ለሰው ብሎ ሲያማ ዳሽ ለሰው ብሎ ሲያማ ለሰው ብሎ ሲያማ ለሰው ብሎ ሲያማ ለራሱ የሆነ ነገር አለው ግን ለሰው ብሎ ሲያማ አንድ የመጨረሻ እድል። ይሄ ካልተመለሰ ማርካን ትቀጣለች። እሺ። ለሰው ብሎ ሲያማ እኔ ብለህ ስማ ነው። እኔ ብለህ ስማ። በጣም ትክክል። እናመሰግናለን። ክቡራን ተመልካቾቻችን የማርካን የተረትና ምሳሌ ጥያቄ አያቷ ጋር ደውላ ተመላሽ ሆኖላታል። እንቀጥላለን። ተረኛ ሄሜን ማን ጋር ነው የምትደውይው? ሄሜን
ሰላም ተመልካቾቻችን፣ እንግዲህ ሄሜን ሄሎ ሄሜን ቀረጻ ላይ ነች። ተረትና ምሳሌ ልጠይቅሽ ነው። ላም ባላለበት ዳሽ ኩበት ለቀማ ላም ባላለበት ኩበት ለቀማ። እናመሰግናለን። ተመልሷል። እሺ ኩበት ለቀማ። በጣም ትክክል። እሺ ማን ጋር ነው የምንደውለው? ዮሐናን አክስቷ ጋር እየደወለች ነው። ተረትና ምሳሌ ነው። እንዴት ነሽ? ደህና ነሽ? አለሁልሽ ውዴ እኮ እንዴት ነሽ? አለ። ተረትና ምሳሌ ልጠይቅሽ ነው። ምን አልሽኝ? ተረትና ምሳሌ ልጠይቅሽ ነው። እሺ እኔ ውድ አማርኛ ነው በእንግሊዝኛ? በአማርኛ እሺ እችላለሁ በአማርኛ። እሺ ቀረጻ ላይ ነኝ፣ ልጠይቅሽ ነው። እሺ ውዴ እኮ ልጅ ለእናቷ ምጥ አስተማረች። በጣም ትክክል። እናመሰግናለን። እሺ ቻው። ክቡራን ተመልካቾቻችን በድጋሜ አሁንም መልካም ቆይታ እንድታሳልፉ በክብር እየጋበዝናችሁ ነው። የምትገኙት ዮና ቲዩብ ቻናል ላይ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ እንድትሆኑም በዚህ አጋጣሚ እንጠይቃለን። ከዚህም በተጨማሪ ዮና ቲዩብ ላይ እንደዚህ በጓደኝነት በታማችነት በቤተሰብነት መቀረብ የምትፈልጉ ጓደኛ ማቾች በዚህ በዮና ቲዩብ ላይ በአንድ ላይ በጋራ ቀርባችሁ መነጋገር፣ መመካከር፣ መመሰጋገን፣ ጥያቄ መጠየቅና ሽልማቶችን ማሸነፍ የምትፈልጉ ታዳጊዎች በስር በምናስቀምጠው ስልክ ላይ አድራሻችሁን በመግለጽ እኛ ደውለንላችሁ ቀጠሮ ይዘን መታችሁ እንድናገኛችኋለን። በድጋሜ አብራችሁ እንድትቆዩ እየጋበዝን አሁን በቀጥታ ደግሞ የምናልፈው ዮና ለልጆች በሚለው ላይ ጨዋታ እንጋብዛችኋለን። ማርካን፣ ሄሜንና ዮሐናን የዛሬ እንግዶቼ ናቸው። በድጋሜ አብራችሁን ቆዩ። የመጀመሪያ ተወዳዳሪ ማርካን። እንቀጥላለን። ውዝዋዜ ነው። ውዝዋዜ ክቡራን ተመልካቾቻችን እንግዲህ እንደምትመለከቱት ማርካን ውዝዋዜ ነበር የደረሳት፣ ግን ይቀርልኝ ብላ አመሰግናለሁ የሚለው መልእክት አስተላልፋለሁ ብላለች። ካሜራውን እያየሽ ማንን ነው የምታመሰግኙ? ይኸው እድሉ ላንቺ። በደንብ ነው ግን የምንፈልገው ቢያንስ ለ30 ሰከንድ ያህል በደንብ። እናቴ አመሰግናለሁ ስለምታስተምሪኝ ስለምታሳድጊኝ አመሰግናለሁ፣ እወድሻለሁ። አባቴ እወድሃለሁ ስለምታስተምረኝ ስለምታሳድገኝ እወድሃለሁ፣ አመሰግናለሁ። በጣም አሪፍ። ክቡራን ተመልካቾቻችን የምትገኙት ዮና ቲዩብ ላይ ነው። ተወዳዳሪያችን ማርካን አመሰግናለሁ በሚለው ይቀርልኝ ብላ እዚህ ጋር እንደምትመለከቱት አመሰግናለሁ የሚለው ሲደርሳችሁ ልክ ማርካን እንዳመሰገነችው ቤተሰቦቼ፣ አሳዳጊዎቼ፣ ወላጆቼ፣ መምህራኖቼ አመሰግናለሁ ብላችሁ የምትናገሩበትን እድል ነው የምንፈጥርላችሁ። ስለዚህ ዮና ቲዩብ ላይ ኑና እንጫወት፣ እንዝናና፣ እንደሰት፣ ቁም ነገር እናገኝበት። በነገራችን ላይ በቀጣይ በያዝነው ፕሮግራም ደግሞ እናትና ልጅ፣ አባትና ልጅ፣ እህትና ወንድም ቀርበው የሚነጋገሩበት ፕሮግራም አለን። እነዚህንና መሰል ፕሮግራሞች በጣም በቅርብ ቀን በዮና ቲዩብ ላይ በተከታታይ የምናቀርብላችሁ ነው የሚሆነው። ተረኛ ተወዳዳሪ ሄሜን በላይ እንጀምራለን። ኤሙ ደህና ነሽ? ደህና። በጣም አሪፍ። አሁን ውድድራችንን ልንጀምር ነው። 1 2 ምን ደስ ይመስልሻል? ውዝዋዜ ከደረሰሽ ትወዛወዣለሽ? በጣም አሪፍ። እሺ እንጀምራለን። ሄሜን ውዝዋዜ ከደረሰኝ ይወዛወዛለሁ ብላለች። እኔ አየሁት። በቃ አየናት። 1 2 3 ትዕዛዝ። እስቲ ምን እንዘዛት?
ልንመካከር ነው። ሳትሰማ ሄሜን ሳትሰማ እንመካከር እስቲ። ምን እንሰጣት? እሱ በፈቀደችው። አይ እኛ ለምናዛት ትእዛዝ ስለሆነ እኛ ለምናዛት ምን እንሰጣት? ምግብ አብሲ እዚህ ጋር አሁን ልናዛት የምንችለው ነገር እስቲ ምን ተዋሻዋሽ ምን አለች ዮሐና? ስለዚህ ትወዛወዝ ውዝዋዜ እንስሳት ለነገሩ መጀመሪያም ውዝዋዜ ቢደርሰኝ ችግር የለውም ብላ ቆይ እንዳትሰማ ቀስ ብለን እናውራ። ውዝዋዜ ቢደርሰኝ ችግር የለውም ብላ ስለነበረ እንስሳት አይደለ? አዎ ውዝዋዜ ቢደርሰኝ ችግር የለውም ብላ ስለነበረ ብናዛትስ? አዎ ይሻላል። ክቡራን ተመልካቾቻችን አሁን ሄሜንን ልናዛት ነው። የደረሳት እንደምትመለከቱት ትእዛዝ ነው። ውዝዋዜ እፈልጋለሁ ብላ ስለነበረ ውዝዋዜ ልናዛት ነው። አብራችሁን ቆዩ። ሄሜንን እስክስታ አየውስ በቃ ወይ ሙዚቀኛ ነው የሚከፍተው ችግር የለም እኔ ከፍተው። ክቡራን ተመልካቾቻችን ሄሜን ውዝዋዜ እየተወዳደረችልን ነው። አቦራው ካቦራው አቦራው ካቦራው በጣም አሪፍ። በጣም እስኪ ለራሳችሁ ደከመኝ። እስኪ ለሄሜን ምስጋና የዮሐናንን እጣ እናወጣለን። ክቡራን ተመልካቾቻችን ዮሐናን የደረሳት ዘፈን ነው። ዘፈኑ ይቀርልኝ ካለች እዚህ ውስጥ የምትፈልገውን መርጣ እንቀይርላታለን። ካልሆነም ግን ዘፈኑን ራሱን እንድታቀርብ እድሉን እንሰጣለን። ዮሐናን እሺ ወደኩኝ አትበል ምንድነው መውደቅ? ተነሳ እንደገና ደጋግመህ ውደቅ። ዛሬ ላይ ነው እንጂ የሚጨንቅህ እመነኝ ነገማ ልላክልህ። አይችልም ይሉሃል ያጣጥሉሃል፣ ጎራዴን ሰብረው ታች ይጥሉሃል። ጠንክረህ በርትተህ ስታሳያቸው ሰማይ ይሰቅሉሃል። ሰላም በላቸው አንተ ልዩ ሰው፣ አንተ ልዩ ሰው፣ አንተ ልዩ ሰው፣ አንተ የኔ ጀግና። ዛሬ እንረፈው በታበልና አይዞ ይቻለም እንደዚህ ናት ዓለም እንዲህ ናት። ይቻለም እንደዚህ ዓለም እንዲህ ናት። ጠንክረህ የሚከብዳል ዓለም እንዲህ ናት። እንኳን ሰንፈህላት ዓለም እንዲህ ናት። አይዞ አቤት አይዞ አንቺ ራሱ አይዞሽ። በጣም አሪፍ። ክቡራን ተመልካቾቻችን ዮሐናን ቀደም ሲል እንደተመለከታችሁት በወጣው ጣ መሰረት ዘፈን ደረሳት። አይዞ ብላ እሷ ራሱ ዘፈኑ እየከበዳት ለራሷ ግን አይዞሽ እያለች አይዞኝ ብላ በደንብ ዘፈነቻ። ዮሐናን አንድና ጭብጭብላት አንዴ ለዮሐናን ግጪ። እናመሰግናለን። ክቡራን ተመልካቾቻችን የዛሬው ዮናቲቭ ላይ የቀረበላችሁ ፕሮግራማችን ይህንን ይመስል ነበረ። ስለነበረን ቆይታ ከልብ አድርገን እናመሰግናለን። ማርካን፣ ዮሐናንና ሄሜን የዛሬ እንግዶች አሪፍ ቆይታ አደረግን። ሁላችሁንም እናመሰግናለን። በቀጣይ ፕሮግራሞቻችን ደግሞ በሌሎች እንግዶች እንቀርባለን። በድጋሜ ስለነበረን ቆይታ እናመሰግናለን። ተመልካቾቻችን ተሰናበቱ። እስቲ ፕሮግራሙ እንዴት ነበር? አሪፍ ነበር። የሆነ ዩቲዩብን ሰብስክራይብ ያርጉ። አልተሸለምኩም። ዋናው ነገር ምንድን ነው የምትሸለመው? ማርካን ያስቀምጥሽ ነው የምትመስዪው ስታነሺ። እሺ ያንኛው ስላለሽ ይሄን ሰጂ
ዩናቲዩብን ሰብስክራይብ አድርጉ። እናመሰግናለን። ስለነበረን ቆይታ ከልብ አድርገን እናመሰግናለን። ፕሮግራሙን ይዤላችሁ ቀረብኩት እንዳሻው ጌታቸው ነኝ። በርካታ ፕሮግራሞችን በቀጣይ ወደ እናንተ እናቀርባለን። እስከዛ ጊዜ ድረስ እናመሰግናለን። ሰላም፣ ፍቅር፣ ጤና ለዓለማችን። እናመሰግናለን። ቻው ቻው። ባይ ባይ።